መልካምነትን ያን ጊዜ አየው ዋናየኝ ባንተ ብናየው መልካምነትን ጌታ ያን ጊዜ አየው ዋናየኝ ባንተ ብናየው አንተ ለኔ መልካም ነህ ለኔ አንተ ለኔ መልካም ነህ ለኔ ጌታ ለኔ መልካም ነህ ለኔ ጌታ ለኔ መልካም ነህ ለኔ መልካም ነህ ለኔ መልካም ነህ ለኔ ልዩ ነህ ለኔ ልዩ ነህ ለኔ ሲመኘው ያክፉ ጠላት ባንተ ግን ዛሬ አገኘው ሕይወት ላብዛ ምስጋና ላሰማ ዜማ ጠላት ያየ ጆሮ ይሰማ ላብዛ ምስጋና ላሰማ ዜማ ጠላት ያየ ጆሮ ለብሩክና ለእህታችን ለቀጸላ በድጋሚ እንኳን ለዚህ ሰዓት አበቃችሁ ብላችሁ አጨብጭቡላቸው። እግዚአብሔር የተመሰገነ ይሁን። ብሩክ በጣም ቀና ልብ ያለው ሰው፣ በጣም ጥሩ ሰው ነው። እኔ በጣም የምወደው ፐርሰናሊ ሁላችንም የምንወደው ሰው ነው። እንዲሁም ደግሞ እህታችን ቀጸላ በጣም ደስ የሚል መንፈስ ያላት እህታችን ነች። እስቲ በድጋሚ እኔ ደስ እንዲለኝ አጨብጭቡላቸው። እንኳን ለዚህ ሰዓት አደረሳችሁ ይባላል። ቃል ኪዳኑን የሚፈጽምልን ወንድማችን ተሻገር ነው። ወንድማችንን ተሻገርን በጭብጨባ ወደዚህ እንቀበላለን። ከተለያዩ ቤተክርስቲያን የመጣችሁ የቤተክርስቲያን መሪዎች፣ አገልጋዮች፣ ምዕመናን ሁሉ እንኳን ደስ አላችሁ። ስለራሳችሁ ደስ አላችሁ። ሙሽሪትና ሙሽራው እንኳን ደስ አላችሁ። ጊዜዎችም እንኳን ደስ አላችሁ። ዛሬ አቀማመጣቸው በጣም ያምራል። ለሙሽሮችና ለሚዜዎች እስቲ ከዚህ በበለጠ ሞቅ ያለ ጭብጨባ እንሰጣለን። አሁን ሙሽሮችን ወደዚህ ጋብዛለሁ። ጉባኤው ደግሞ ይቆምና ሁላችንም እንቆማለን ባለንበት ቦታ። ስርዓት መስራች እግዚአብሔር ነው። ስለዚህ የጋብቻ ስርዓት ቅዱስ ነው፣ መኝታውም ንጹህ ነው። ስለሆነም ባለ ቃል ኪዳን የሆኑ ባልና ሚስት ሊዋደዱ እርስ በርሳቸው ሊከባበሩ ይገባቸዋል። በአንድ ላይ ሲኖሩ እውነትን በመነጋገር በግልጽነት ሊኖሩ ይጠበቅባቸዋል። እንዲሁም በመልካም አካሄድ እርስ በርሳቸው ተማምነው መኖር ያስፈልግባቸዋል። ባልና ሚስት ዛሬ የሚገቡት ቃል ኪዳን ከቶ የማይታጠፍ በመሆኑ በሁለቱ ላይ ፍጹም የሆነ ታማኝነት እንደሚጠበቅባቸው መገንዘብ ይገባቸዋል። ስለዚህ ኪዳናቸው እንዲጸና ትዳራቸው እንዲባረክ በየዕለቱ እርሱን በመፍራትና በማክበር ሊመላለሱ ይገባቸዋል። እንደዚህ ሲሆን ይህ ጋብቻ በምድራዊ ኑሯቸው ከሁሉ የበለጠ ደስታና ምቾት ኑሮ ይሆንላቸዋል። ሁሉን የሚችል አምላክ ጸጋውና በረከቱን ያብዛልን። አሜን እንላለን። ጌታችን ኢየሱስ ክርስቶስ እንዲህ ብሎ በቃሉ አስተማረ። ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ስለዚህ ሰው አባቱን እናቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ስለዚህ አንድ ስጋ ናቸው እንጂ ሁለት አይደሉም። አሁን ቀጥታ የወንድ ተጋቢውን ጠይቀዋለሁ። አንተን ብሩክ ከበደን ሁሉን በሚችል አምላክና በዚህ ጉባኤ ፊት ጠይቃለሁ፣ ቀጸላ መኮንንን የቃል ኪዳን ሚስት ልትሆንና በጭንቀትና በደስታ ጊዜ በደህንነት ጊዜና በሀብት ጊዜ ልትወዳት ቃል ትገባለህ? አዎ ቃል እገባለሁ። አንቺን ቀጸላ መኮንንን ሁሉን በሚችል አምላክና በዚህ ጉባኤ ፊት ጠይቅሻለሁ፣ ብሩክ ከበደን የቃል ኪዳን ባልሽ ሊሆንና በመከራ ጊዜና በደስታ ጊዜ በደህንነትና በሀብት ጊዜ ልትወጁ ቃል ትገባለሽን? አዎ እገባለሁ። አሁን ደግሞ የቀለበት ስርዓት የምናደርግበት ሰዓት ይሆናል። ለወንድ ተጋቢ ጠይቃለሁ። እኔ ብሩክ ከበደ አንቺን ቀጸላ መኮንንን
አንቺም ቀጸላ መኮንን የቃል ኪዳን ሚስቴ ልትሆኚ የቃል ኪዳን ሚስቴ ልትሆኚ በመከራ ጊዜና በደስታ ጊዜ በደህንነት ጊዜና በሀብት ጊዜ ኢየሱስ ከሚመጣ እኔ ወይም ወደ እርሱ እስከሚሄድ ልወድሽ ራሴንም ላንቺ ልጠብቅ አሁን ቃል እገባልሻለሁ ቃል ኪዳንን ቀለበት በማድረግ እገልጽልሻለሁ ያጨበጨባችሁ ለሴት ተጋቢያውን ደግሞ ጠይቃታለሁ። እኔ ቀጸላ መኮንን አንተን ብሩክ ከበደን የቃል ኪዳን ባሌ ልትሆነኝ በመከራ ጊዜና በደስታ ጊዜ በደህንነት ጊዜና በሀብት ጊዜ ኢየሱስ ከሚመጣ ወይም እኔ ወደ እርሱ እስከሚሄድ ልወድህ ራሴን ላንተ ልጠብቅ አሁን ቃል ገባልሃለሁ ቃል ኪዳኔን ቀለበት በማድረግ እገልጽልሃለሁ። ያውን እንጸልይላችኋል። ሁላችንም እንጸልያለን። እናከብርሃለን እግዚአብሔር አምላካችንና አባታችን ሆይ ዛሬ ባንተ ፊት ቃል ኪዳን ገብተዋልና በኢየሱስ ክርስቶስ ስም ለዘላለም አብረው ይኖሩ። ጌታ ሆይ አንተ እስከምትመጣ ወይም እነሱ ወደ አንተ እስከሚሄዱ በማዕከላቸው ምንም ነገር አይግባ። ጌታ መንፈስ ቅዱስ ሆይ ጥበቃ በእነሱ ዙሪያ ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ደግሞ ምስክሮችን ጠራለው። የፊርማ ስነ ስርዓት ይኖረናል። ዶክተር መሐመድን ወደዚህ ጠራለው። አቶ አቦይ ወይ አብርሃም በጭብጨባ ሁላችንም እንቀበላቸዋለን። ከሁለቱ የቀደመ ጠጋይልና እንግዲህ ይፈርማል። መቼም ወንድ ነው ይባላል። ያው ለቡርቄ ሞቀ ለቡርቄ ሞቀ ያለች ድጋሚ አሁን ደግሞ ዶክተር መሐመድን ወደዚህ ጋብዘዋለሁ። ዶክተር መሐመድ እስቲ ሞቅ ያለ ጭብጨባ ስትሉኝ ወጣችሁ። ዛሬ የኬብሮን ቤተክርስቲያን ባልና ሚስት ናቸው ስትል ይሄን ሰርቲፊኬት ሰጣለች። ጉባኤው ሁሉ በጭብጨባ ያቀርባል። ከዛሬ ጀምሮ ባልና ሚስት ናችሁ ብዬ ጠራችኋለሁ። ጉባኤው ሁሉ በጭብጨባ ይቀበላል። የቤተክርስቲያን ስጦታ የምንሰጥበት ሰዓት ይሆናል። የቤተክርስቲያናችን ሰብሳቢ ዶክተር ብስራት ወደዚህ ጋብዘዋለሁ። ይህን ስጦታ ይሰጥልኛል። ጉባኤው በጭብጨባ ይቀበለዋል።
ቤታቸው ሻማ ሲያበሩ ነበር። አሁን እንግዲህ በህዝቡ ፊት አንድ ነን ብለው ሻማ ያበራሉ። አዛለው ጠይቃለው ሙሽራው ሙሽሪትን ስም ፈቅድለታል። እሺ ጨምር ያለ ነው ጨምር እግዚአብሔር የተመሰገነ ይሁን። አሜን። ሁላችንም በጣም ደስተኞች ነን። እግዚአብሔር እንኳን ለዚህ ያበቃችሁ ኮንግራቹሌሽን ብለን አንዴ እናጨበጭብላችኋለን። በጣም ደስ ይላል። እግዚአብሔር እንኳን ለዚህ ሰዓት ያበቃችሁ። ኢየሱስ አምልኮ 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 ይለኛል። ዛሬ ደግሞ መንፈስ ተፋቂቶታል። በዘምር 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 ይለኛል። ሲያረዳኝ የጌታዬ ብርሃን አይተገኘኝ አስባለኝ። ተባረክ ጌታዬ ተባረክ ተባረክ ኢየሱስ ተባረክ 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 ጌታዬ ተባረክ ተባረክ ኢየሱስ ተባረክ 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 ጌታዬ ተባረክ ተባረክ ኢየሱስ ተባረክ
ሃሌሉያ! ክብር ለእግዚአብሔር ይሁን። ክብርን በሌታና በጭብጨባ ለጌታ ሰጥተን እንቀመጣለን።